ለ12ቱ ሐዋርያት በወንጌል አገልግሎታቸው ጊዜ የገጠማቸው ዋና ዋና እንቅፋቶች ምን ይመስላሉ? አንደኛ፣ ስደትና መከራ። በአይሁድ መሪዎችና በሮማውያን ባለሥልጣናት ተከሰው ተደብድበው ታስረው ነበር። ሁለተኛ፣ የሕዝብ ተቃውሞ። ብዙ ሰዎች የሚያስተምሩትን ወንጌል ለመቀበል አልፈለጉም፣ አንዳንዶች ተቃውሟቸዋል። ሶስተኛ፣ እምነት ማጣትና ፍርሃት። በመጀመሪያ የሐዋርያቱ እምነት ደካማ ነበረ። ከኢየሱስ መስቀል በፊት ብዙዎች ፈርተው ሸሹ። አራተኛ፣ የውስጥ ችግሮች። በሐዋርያቱ መካከል ማን ይበልጣል የሚል ክርክር ነበረ። እንዲሁም አስቆሮቱ ይሁዳ ኢየሱስን በመካዱ ትልቅ ፈተና ሆነባቸው። አምስተኛ፣ የኢኮኖሚ ችግር። ብዙዎች ሐዋርያት ድሆች ነበሩ። ከቦታ ወደ ቦታ ሲጓዙ የገንዘብና የኑሮ ችግር ያጋጥማቸው ነበር። ስድስተኛ፣ ሐሰተኛ አስተምሮች። ወንጌልን የሚያዛቡ ሰዎች በመነሳታቸው እውነተኛውን ትምህርት ለማስጠበቅ ብዙ ተግዳሮት ነበረባቸው። ሰባተኛ፣ ቋንቋና ባህል ልዩነት። ወንጌልን ለተለያዩ ሕዝቦች ለማድረስ የቋንቋ የባህልና የልምድ ልዩነታቸውን መቋቋም ነበረባቸው። ስምንተኛ፣ እስር ቤት መግባት። ብዙ ጊዜ በወንጌል ስለሰበኩ ታስረዋል። ለምሳሌ ጴጥሮስ እና ዮሐንስ በአይሁድ መሪዎች ተይዘው ተጠይቀዋል። ዘጠነኛ፣ ድካምና ረጅም ጉዞ። ወንጌልን ለማስፋፋት በእግርና በመርከብ ረጅም ርቀት ይጓዙ ነበር። ይህም የአካል ድካም ያመጣ ነበር። አስረኛ፣ የሃይማኖት ተቃውሞ። አይሁድ መሪዎችና ጣዖት አምልኮ ተከታዮች የሐዋርያቱን ትምህርት በጥብቅ ይቃወሙ ነበር። 11ኛ፣ የሞት አደጋ። ብዙ ሐዋርያት በእምነታቸው ምክንያት ተገድለዋል። ለምሳሌ ያዕቆብ በሰይፍ ተገድለዋል። 11ኛ፣ የቤተሰብና የማህበረሰብ ጫና። የኢየሱስን ተከታዮች መሆናቸው በዚያ ጊዜ ቀላል አልነበረም። ከቤተሰብ ወይም ከማህበረሰብ ግፊት ይጋፈጡ ነበር። 13ኛ፣ የሰይጣን ፈተናዎች። በመንፈሳዊ ጦርነት ውስጥ እንዳሉ ያመኑ ነበር። ስለዚህ በጸሎትና በእምነት ይጸኑ ነበር። 14ኛ፣ የፖለቲካ ጫና። በዚያን ጊዜ የነበረው የሮማውያን አስተዳደር ክርስቲያኖችን በጥርጣሬ ይመለከት ነበር። ይህም ለሐዋርያቱ የአገልግሎት ችግር ሆኖ ነበር። 15ኛ፣ የሕዝብ መሳለቅና ንቀት። አንዳንድ ሰዎች የሐዋርያቱ ትምህርት በመሳለቅ ወይም በማቅለል ይቃወሙ ነበር። 16ኛ፣ የተሳሳተ ክስ። ሐዋርያቱ ሕዝቡን እያሳቱ ነው ወይም ከሕግ ውጭ እየሰሩ ነው ተብሎ ይከሰሱ ነበር። 17ኛ፣ የአገልግሎት ብዛት። ብዙ ሰዎችን ማስተማር፣ ሕመሙንም መጠየቅ፣ አዳዲስ አማኞችን ማበረታታትና ቤተ ክርስቲያኖችን መመስረት ትልቅ ሸክም ነበር። 18ኛ፣ የተፈጥሮ አደጋዎች። በጉዞ ላይ አውሎ ንፋስ፣ የባህር ማዕበልና የመንገድ አደጋዎች ይጋፈጡ ነበር። 19ኛ፣ የሐዋርያት መሞት። ከ12ቱ ሐዋርያት አብዛኞቹ በእምነታቸው ምክንያት ሰማዕት ሆነዋል። ይህም በአገልግሎታቸው የገጠማቸው ከፍተኛ ፈተና ነበር። ከዚህ የምንማረው በመከራ ጊዜ እምነትን መጠበቅ፣ በጸሎት መጽናት፣ በፍቅርና በትዕግስት ማገልገል